ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም አድማጭ ተመልካቾቻችን፣ ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። እንደተለመደው እንግዲህ ዛሬም ፕሮግራማችንን ይዘን ቀርበናል። ባለድርሻ አካላትን ለጉዳዩ ቅርብ የሆኑትንም ይዘናል። ኤርቴክ ማንዴስ እንግዲህ በተለይም የትምህርት ስርዓቱ ላይ ቴክኖሎጂን እንዴት አንድ ላይ አስገብተን የተሻለ የትምህርት ስርዓት እናምጣ የሚለው ላይ የሚመክር የሬዲዮ ፕሮግራም ነው ማለት ነው። በየወሩ የተለያዩ ርዕሰ ጉዳዮችን እናነሳለን። የዛሬው ርዕሰ ጉዳያችን ደግሞ ያሉንን ዳታዎች ወይም ደግሞ መረጃዎች የተሻለ የኤርቴክ መፍትሄዎችን ከማቅረብ አንጻር እንዴት እንጠቀምባቸው የሚለውን የምንዳስስ ይሆናል። ከዚሁ ጋራ አንድ ላይ አያይዘን የመሰረተ ልማት ግብአቶችስ ምን ይመስላሉ፣ በምን ልክስ እናሻሽላቸው፣ ሚናቸውስ ምን ይመስላል የሚለውን እናወራለን። ዛሬም ባለድርሻ አካላትን ጋብዘናል። ከነሱ ጋር ውይይት የምናደርግ ይሆናል። የዛሬውንም ፕሮግራም እያስተዋወቅኩኝ እየመራሁኝ አብራችሁ ቆይታ የማደርገው ረድኤት ነሻል። ለጉዳዩ ቅርብ የሆኑ እንግዶችን ዛሬም እንደተለመደው ይዤላችሁ መጥቻለሁኝ። አቶ ሚካኤል ካሳይ የሄኖን ኤርቴክ መስራች ናቸው፣ እንዲሁም ዋና ስራ አስፈጻሚ ናቸው። ዶክተር ቤተልሔም ሰይፉ ደግሞ መምህርት ናቸው በአዲስ አበባ ዩኒቨርሲቲ። እንዲሁም አቶ እንቁ ፋሲል የኤርቴክ አሰልጣኝና አማካሪ ናቸው። የዛሬ እንግዶቼ እነሱ ናቸው የሚሆኑት ማለት ነው። ቆይታችሁን ከኤርቴክ ማንዴስ ጋር አድርጉልን። እንግዶቼ እጅግ አድርጌ ነው የማመሰግነው። እንግዲህ አንቱ ብዬ ነው ያስተዋወቅኳችሁ። ሳያችሁ ሁላችሁም ወጣቶች ስለሆናችሁ ከፈቀዳችሁልኝ በአንተና በአንቺ ልቀጥል። እሺ፣ አመሰግናለሁ በጣም። በዛሬው ፕሮግራማችን እንግዲህ እንደተለመደው ኤርቴክ ማንዴስ በተለይም የትምህርት ስርዓታችንን በቴክኖሎጂ ስለማዘመን በትኩረት አድርጎ የሚዘጋጅ ሬዲዮ ፕሮግራም ነው። የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር ተባብሮ የሚያዘጋጀው ፕሮግራም ነው። በመላው አፍሪካ ይካሄዳል ይሄ ፕሮግራም። በነገራችን ላይ የኢትዮጵያችን ደግሞ ያው የዛሬው መርሃ ግብራችን ነው የሚሆነው ማለት ነው። በመጀመሪያ መንደርደሪያ እንዲሆነን ሁሌም እንደማድርገው እንግዶቼን ጠይቃለሁኝ። ቴክኖሎጂ የትምህርት ስርዓታችን ውስጥ አስፈላጊ ነው ወይ የሚለውን ተማምነንበት ስንጀምር ቆንጆ ይሆናል ብዬ ስላመንኩኝ አስፈላጊ ነው ወይ፣ በምን ልክስ ነው አስፈላጊነቱ የሚለውን ዶክተር ቤተልሔም ከአንቺ ጀምራለሁ። አመሰግናለሁ። በጣም አስፈላጊ ነው። አሁን ካለንበት ነባሪያ ሁኔታ ጋር ነገሮች ሁሉ ኮንቲኒየስሊ የሚቀየሩ ናቸው። እሱን አያይዞ እውቀትም በዛ መጠን እንደ ጊዜው በጣም ይቀያየራል እና እሱን ትራክ ለማድረግ ከእሱ አንጻር የትምህርት ተደራሽነትን ለማሳለጥ የመሳሰሉትን ነገሮች እይታው ስናስገባው ቴክኖሎጂ በጣም ግዴታ ነው ያስባለሁ። እሺ፣ እኔም የቤተልሔምን ሀሳብ እጋራለሁ። ቴክኖሎጂ በጣም አስፈላጊ ነው። ግን ቴክኖሎጂ አስፈላጊነቱ በስልጠና መታገዝ አለበት። ለምን? በጣም አስፈላጊ እንደመሆኑ መጠን ሊጎዳም ስለሚችል ቴክኖሎጂ የሚጠቀሙ ሰዎች፣ ተማሪዎች የሚሆኑ አስተማሪዎች ጠለቅ ያለ እውቀት ኖሯቸው ቢጠቀሙበት የትምህርት ውጤትን በይበልጥ ሊያሻሽል ይችላል፣ ሲስተሙንም ሊቀይረው ይችላል ብዬ አምናለሁ እና አስፈላጊ ነው። ቴንክ ዩ ኢንቫይት ስላደረጋችሁኝ በጣም አመሰግናለሁ። ያው ቴክኖሎጂ በጣም ኤዱኬሽን ላይ በጣም አስፈላጊ ነው። ያው ሌላው ዘርፍ ላይ አስፈላጊ እንደሆነ ልክ በትምህርት ዘርፍም በጣም አስፈላጊ ነው። ያው እንደምናውቀው አንድ አስተማሪ ነው 40 ወይ ደግሞ 30 ተማሪዎችን በአንድ ክላስ የሚያስተምረው። እነዚህ አንድ አስተማሪ ትራክ የማድረግ አቅሙ ለእነዚህ ተማሪዎች በጣም ሰዎች እንደመሆናችን አቅም ያለን አቅም ትንሽ የተገደበ ነው። ስለዚህ ቴክኖሎጂ ይህንን በጣም እንዲያሰፋው እያንዳንዱን ተማሪ ትራክ ለማድረግ እንደውም የትምህርት ስርዓቱም ሲስተማይዝ ለማድረግ ልክ እንዳለው ወንድሜ ጉዳትም እንዳለው እሱንም ሲስተማይዝ አድርገን ኮንትሮል አድርገን ያው ጠቀሜታውን ደግሞ መጠቀም እንችላለን። ስለዚህ ጠቃሚ ነው ማለት ነው። ስለዚህ ኦቨርኦል ጠቃሚ ነው በሚለው እንስማማለን። ሳምሃው የተወሰኑ ልናስተካክላቸው የሚገቡ ነገሮችን ቢኖሩ በስልጠናም ይሆናል፣ በአስተዳደር መልክም ሊሆን ይችላል። ጥቅም ላይ በዚህ ልክ ተስማምተናል ማለት ነው። ብዙ ጊዜ ደግሞ የትምህርት ስርዓቱ ላይ ቴክኖሎጂውን ስናመጣው ስናስተጋብረው እነዚህን ሁለት ነገሮች
እንትን ይሆንብናል። ይሄ ጀነራል የሆነ ነገር ይሆንብናል። ሞር ደግሞ ቴክኖሎጂውን እንጠቀመው የትምህርት ስርዓቱ ላይ ብለን ስናስብ በደንብ እንትን ፐርሰናላይዝድ የሆነ ወይም ደግሞ ለሆነ አካል በሆነ መንገድ የተመቸ የመማር ማስተማር ሂደቱን እንዲያመጣም ታስቦ ነው የሚሆነው እና እሱን ከማስተካከል አንጻር ትልቅ የቤት ስራ ይኖርብናል ብዬ አስባለሁ እና በተለይም ይሄንን ቴክኖሎጂ በተሻለ መንገድ መጠቀም እንድንችል በእኛ የሆነውን ድጋፍ መደራረግ እንድንችል በእንግሊዝኛው አፍ ሎካላይዝ ማድረግ የሚለው ይመጣዋል እና በዛ መንገድ እንድንችል የድጋፍ መንገዶችን እንዴት ነው መጠቀም የምንችለው፣ እነማን ናቸው ባለድርሻ አካላት በዚህ ልክ ይህንን ሚና ሊጫወቱ የሚችሉት የሚለውን አቶ ሚካኤል ከአንተ ስላቆምኩኝ ከአንተ ልጀምር። በጣም ጥሩ። እዚህ ኤዱኬሽን ቴክኖሎጂ ላይ ብዙ ስቴክ ሆልደሮች አሉ። ከተማሪ ጀምሮ መምህር፣ ኮሚኒቲው ራሱ፣ ፋይናንሻል ሴክተሮች፣ የገቨርንመንት ሴክተሮች እንዲሁም የኢንፍራስትራክቸር ፕሮቫይደር የምንላቸው እነዚህ ኢትዮ ቴሌኮም ዝርጋታ ላይ ያሉ ሁሉም ኮንትሪቢዩተር ናቸው። ከዛ በበለጠ ደግሞ እነዚህ ቴክ ካምፓኒዎች የምንላቸው ይህንን አሁን ትራዲሽናል ወይ ፕሮቫይድ የምናደርግበት ትምህርት ወደ ቴክኖሎጂ ቀይሮ ፕሮቫይድ የሚያደርጉ ደግሞ የበለጠ ድርሻ ይወስዳሉ እዚህ ጋር ማለት ነው። እነዚህ ስቴክሆልደሮች ናቸው ብዬ ነው የማስበው። ዶክተር ቤተልሔም ጨምሪልን ይኖራል? ኦልሞስት ሁሉንም ብሎታል ሚኪ። ከዛ አንጻር ግን ወረድ ብለን ስናየው እንዴት እነኚህ ድርሻ አካላቶች ቴክ ይኖራቸው እዚህ ዲጂታል ኢኮሲስተሙ ላይ ብለን ስናስብ ኮሚኒቲው በምን መንገድ ይርዳ፣ ሎካላይዝድ የሆነ ኮንቴንት በማቅረብ አኳያ ወይም ደግሞ ከትምህርት ቤት ውጭ ይሄ ኮሚኒቲ ሴንትሪክ የሆኑ ሀቦችን በማቅረብ ዲጂታላይዝድ የሆኑ ላይብራሪዎችን በማቅረብ በእንደዛ መንገድ የትምህርት ስርዓቱን መደገፍ ይቻላል ብዬ አስባለሁኝ። መምህራንንም ኮሚኒቲውንም ቤተሰቡንም እንዴት ቴክኖሎጂን ከትምህርት ጋር ማደራጀት ወይም ደግሞ አንድ ላይ ማስኬድ እንችላለን የሚለውን ነገር ትሬኒንግ እንዴት አድርገን እንስጥ ቢለውም ነገር ራሱ አብሮ ተያይዞ ይሄዳል ብዬ አስባለሁ። ሁሉም የራሳቸው እንዳለው ሚኪ ሁሉም ስቴክሆልደሮች የየራሳቸው ሚና ቢኖራቸው የሆነ አይነት የተለያየ ሚና አላቸው ብዬ አስባለሁ። ያ አይ ቲንክ እጋራለሁ እህቴና ወንድሜ ያሉትን። ሁሉም ባለድርሻ አካል የራሱን ሮል መጫወት መቻል አለበት። እኔ እንግዲህ ስቴክሆልደሮች ድርሻ አላቸው፣ ግን የአዌርነስ ችግርም አለ ኢትዮጵያ ውስጥ ስፔሻሊ። ለምሳሌ ኤርቴክ አቢት የሚባል ካምፓኒ አለ። በዛ ካምፓኒ በጣም ብዙ ትሬኒንጎችን ሰጥተናል። ኦቨር 10,000 ቲቸርስ ኦቨር ዘ ፓስት 5-6 ይርስ እና አንዱ ችግር አሁን አንድ መምህርና ቤተሰብ ስቴክሆልደር ከሆነ መምህራኖች ቴክኖሎጂን ይፈራሉ። ቴክኖሎጂ ሲባል ወደ ሀሳባቸው የሚመጣው በጣም አድቫንስድ የሆነ ቴክኖሎጂ ዩኬ ያለ መምህር፣ እንግሊዝ ሀገር፣ አሜሪካ ያለ መምህር ያንን ነው የሚታያቸው እና እኛ ባለን ቅድም ስለ ኮንቴክስቹዋላይዜሽን አውርተሻል። እኛ ባለን ማንኛውም ዲጂታል ቴክኖሎጂ የትምህርትን ጥራት እንዴት እናሻሽል፣ እንዴት ተማሪዎች የሚማሩትን ትምህርት ይበልጥ ሊረዱት ይችላሉ። አይ ቲንክ ኢሰንሱ የኤድቴክ ኢሰንስ የኤጁኬሽናል ቴክኖሎጂ ኢሰንስ ያ ነው። እዛ ላይ ባለድርሻ አካላቶች መንግስትም፣ ትምህርት ቢሮም፣ ቤተሰብም፣ አስተማሪውም፣ ዳይሬክተሩም ስራ መሰራት መቻል አለበት። ከዛ ሲጀመር አድቫንስድ የሆነውን ቴክኖሎጂ መጠቀም እንችላለን ማለት ነው። ቤተሰብም በዛኑ ልክ አንደኛ ቅድም መጀመሪያ ላይ እንደጀመርኩት ስልጠና አዌርነስ ሬይዚንግ አስፈላጊ ነው። ለምሳሌ ለልጄ እኔ ሞባይል የምሰጥ ከሆነ ልጄ እንዴት ነው የምትጠቀምበት? አሁን በጣም ብዙ የተማሪውን ሰዓት የሚፈልጉ ብዙ ነገሮች አሉ። ሶሻል ሚዲያ ምናምን አለ። ሶሻል ሚዲያን አቮይድ የምናደርገው በቴክኖሎጂ ነው። የትምህርት ሲስተሙን ዲጂታላይዝ ስናደርገው እና ከቲክቶክ የሚበልጥ ሲስተም ስንዘረጋ ያንን ደግሞ ማህበረሰቡ ሲያቅ፣ አስተማሪ ሲያቅ፣ ተማሪ ሲያቅ፣ መንግስት ሲያቅ፣ ፕራይቬት ሴክተሩ ሲያቅ ተማሪዎች ወደዛ ኢንክላይንድ ይሆናሉ ማለት ነው እና አዌርነስ ሬይዚንግ፣ ትሬኒንግ፣ እንደገና ማሳወቅ፣ መቀበል ትልቅ ድርሻ አለው። ያለ ደግሞ ሎካሊ ኤኒ አቬይለብል ማቴሪያል ለመጠቀም ጥረት ማድረግ ትልቅ ድርሻ አለው ማለት ነው።
ስለዚህ አንድም የኛን የመሰለ የኤርቴክ ሶሉሽኖችን ለማምጣትና ስራ ላይ ለማዋል ውጤታማ እንዲሆኑልን አሁንም የመጡ ያሉ ስራ ላይ ያሉ አሉና ውጤታማነታቸው ወይም ደግሞ በስፋት ተጠቃሚ መሆኑ ነው አይደለ ትንሽ ወደ ኋላ ያስቀረን ይሆናል ብዬ የምገምተው ከተሳሳትኩ ታርሙኛላችሁና አንድም እንዲህ አይነት ነገሮችን ብናመጣ እኛን የመሰሉ ነገሮችን ብናመጣ አሳታፊ ብናደርጋቸው ምክንያቱም አንድ ከተማ ላይ ለምሳሌ ወላይታ ሶዶ ላይ ያለ ትምህርት ቢሮ ነው የወላይታ ሶዶ መምህራንና ተማሪዎችን ብቃትም ያሉበትንም ሁኔታ ማወቅ የሚችለው መተንተን የሚችለው አናሊሲሱን መስራት የሚችለው ኢንስቴድ ኦፍ ዋናው ትልቁ ትምህርት ሚኒስቴር ሳይሆን ማለት ነው። ስለዚህ በዛ ልክ እዛ ከተማ ውስጥ ያሉ ተማሪዎችን ምን አይነት የቴክኖሎጂ ሶሉሽኖችን የኤርቴክ ሶሉሽኖችን እንስጣቸው በምን መንገድ እዛ ውስጥ ይሳተፉ የሚለውን ማድረግ የምንችለው በዛ ልክ ስለሆነ እያንዳንዱ ከትንሽ ጀምሮ ሁሌ ከትልቁ ላይ ጀምረን ወደታች ስናደርገው ቅድም እንዳለው ነው እንቁም ገልጾልናል አይደለ ምናልባት ይደነግጣል ሰው ቴክኖሎጂ ስንለው እንግሊዝና አሜሪካን እናስባለን እጃችን ላይ ያለውን ከማየት ይልቅና በዛ መንገድ እጃችን ላይ ያለውን እንዴት እንጠቀም የሚለውን እዛው የሚያውቀው ሰው ሊሰጥ የሚችለው ብዬ አስባለሁ። በዛ መንገድ ሎካላይዝ ማድረጋችን አንድም ውጤታማ የሆነ ወይም በተሻለ መንገድ ይሄንን የቴክኖሎጂ ስርዓት እንድንጠቀም ያገዘናል ብዬ አስባለሁ። ያንን ለማድረግ ደግሞ ዴታዎች ያስፈልጉናል አይደለ ለምሳሌ አንድ ቦታ ላይ እንዲህ አይነት ነገር ነው የሚያስፈልገው አንድ ቦታ ላይ ያለው ቴክኖሎጂ በዚህ መንገድ ቢደገፍ ይሻላል የትምህርት ስርዓቱ አሁን ያለበት ይሄ ነው እንዲህ አይነት ተማሪዎች ናቸው ያሉት የሚለውን የተሟላ ዴታ ሊኖረን ይገባል ብዬ አስባለሁ። ግን ደግሞ የተማሪዎችን ዴታ ማግኘት አሁን ትልቁ ሀብት ዴታ ነው ይባላል። አሁን ደግሞ መሰብሰብና ማደራጀት የሚያቃተን እሱን ይመስለኛል እንደ ሀገርም በተለይ ሰርድ ወርልድ ካንትሪስ የምንላቸው ታዳጊ ሀገራት ላይ ያለ ችግር ይመስለኛልና ይህንን የተማሪዎችንና የአስተማሪዎችን የትምህርት ማህበረሰቡን ዴታ ለመሰብሰብ ምን አይነት ተግዳሮቶች የገጠሙን ነው በሚሰበሰብበት ጊዜስ ምን አይነት ስጋቶችስ ይኖራሉ እነዚህን ስጋቶች ልንቀርፍባቸው የምንችላቸው መንገዶችስ ይኖራሉ ወይ የሚለው እንቁ ባንተን ያሳረኩት አሁንም ባንተ ልጀምር። ኦኬ ቴንክ ዩ ኢትዮጵያ ውስጥ የዴታ ችግር አለ ኢንጀነራል ትምህርት ሚኒስቴር በጣም ጥሩ የሆኑ ስራዎች ኢኒሼቲቮች እንዳላቸው አውቃለሁ። ግን ምንድነው ብዙ ጊዜ ዳታ ከታች ሲመጣ የዳታ የመዛባት ችግር አለ። ለምሳሌ የስኩል ሎኬሽንን በተመለከተ አንድ ጥናት ስንሰራ የየመን እንትን አግኝተናል ይሄ ላቲቲዩድ እና ሎንግቲዩድ እንትናቸውን ማለት ነው እኛ ሀገር ውስጥ ያሉ ትምህርት ቤቶችን መረጃ መሰብሰብ መቻል አለብን። እኔ መረጃ ሲሰበሰብ አንደኛ ከጋጀትስ አንጻር አሁን ኦልሞስት ብዙ ትምህርት ቤት እኔ ፒኤችዲንም እየሰራው ነው ኤርቴክ ላይ እና ትምህርት ቤቶች ሄዳለሁ ሃይ ስኩሎች ሄዳለሁ ብዙ እቃዎች አሉ ሊያስጀምሩን የሚችሉ ቴክኖሎጂን ለመጠቀም የሚያስችሉ ማለት ነው። ነገር ግን ተቆልፎባቸው ነው ያሉት። ሃይ ስኩሎቻችን ላይ ትምህርት ቤቶቻችን ላይ ምን አይነት ዲጂታል ጋጀትሶች አሉ ኢንፍራስትራክቸር ይደርሳል አይደርስም ኤሌክትሪክሲቲ ኢንተርኔት ሌሎችም እንደዛ አይነት ዴታዎችን መሰብሰብ ከዛ ባሻገር ደግሞ እስኪል አለ እንዴ ለምሳሌ አንድ መምህር ዝም ብሎ ሞባይል መያዝ ሳይሆን ያንን ሞባይል ለትምህርት ፐርፐዝ ያውለዋል አያውለውም ምን አይነት ስኪል አለ ምን አይነት ስኪል ጋፕ አለ ሊደርሺፑ ምን ይመስላል ብዙ ጊዜ ስኩል ሊደርሺፖች ፕራዮሪቲ ይሰጣሉ ትልቅ የትምህርት ቤት በር ማቆም ነው የሚሻለው አስተማሪውን ከማሰልጠን ማለት ነውና አንዳንድ ቦታ ላይ እነዚህን ነገሮች እንደገና ተማሪው ጋር ምን አለ ስልክ አላቸው እንዴ ቤሲክ አሁን ቴሌግራም እንደ ሶሻል ሚዲያ አብዛኞቻችን ብዙ መምህራኖች ይጠቀማሉና ያንን ቴሌግራም ለኤጁኬሽናል ፐርፐዝ እንድናውል ማወቅ መቻል አለብን እነዚህ ዴታዎች መሰብሰብ መቻል አለባቸው እኚህን ዴታዎች ካገኘን ለዛ አካባቢ ቅድም ስለ ወላይታ ሶዶ ብለሻል ከወላይታ ሶዶም በሆነ ኪሎ ሜትር ሬዲየስ ውስጥ ያለ ትምህርት ቤት ምን አይነት ቴክኖሎጂ ቢጠቀም ተማሪዎቹ ውጤታማ ሊሆኑ ይችላሉ ተማሪዎቹ ሊጠቀሙ ይችላሉ የሚለውን ከዛ ዳታ ላይ ድራይቭ ማድረግ እንችላለን ማለት ነውና እኛ ሀገር ላይ ትንሽ የዳታ መዛባት አለ ግን አፕሮፕሪየት ቱል ተጠቅመን የምንጠይቃቸውን ነገር ምናክ ከሆነ ያ ነገር ግብዓት ይሆነናል ኤርቴክ ፕሮቫይደሮችም ደግሞ ጥሩ ሶሉሽን ኮንቴክስቹዋላይዝ የሆነ ሰጀስት ማድረግ ይችላሉ ማለት ነው። ሚካኤል መጨመርልን ነገር ይኖር? በጣም ጥሩ ያው እንቆ እንዳሉ
ያው እኛ እንደ ቴክ ካምፓኒ መጀመሪያ ስንጀምር ወደ ኮሮና ሳይመጣ አካባቢ ነበር የጀመርነው። ያው መነሻችን እንደምናውቀው አሁን እኔም በዩኒቨርሲቲ ስላለፍኩኝ ከተለያዩ ቦታ የሚመጣ ሰው የተለያየ የኤዱኬሽን እውቀት አለው። በተለይ ደግሞ እነዚህ ፕራይቬት ስኩል የሚማሩት ትንሽ የተሻሉ ሆነው ነው የምናገኘው ማለት ነው። ሶ ኤዱኬሽን ደግሞ እንደ ዜጋ እኩል ማግኘት አለብህ ብለን ነው የምናስበው እኛ። ዜጋ እስከሆንክ ድረስ እኩል ኤዱኬሽን ማግኘት አለብህ፣ ፋይናንሻል ሊገድብህ አይገባም። ሶ ይህን ፕሮቫይድ ማድረግ አለብን ብለን ነው የተነሳ ነው። ይህንን ለማድረግ ስንነሳ ግን ቅድም እንዳለው ዳታ ማግኘት አልቻልንም። ምን አይነት ከስተመር ሰግመንቱ ምንድን ነው፣ ቲቸር አቅሙ ምን ያክል ነው፣ ትምህርት ቤቶች ምንድን ነው ያላቸው፣ ምንድን ነው የሌላቸው፣ የአስተማሪ አቅሙ ምንድን ነው፣ ቴክኖሎጂ ላይ ያለው እውቀት ምን ያክል ነው የሚለው ማለት ነው። ይህን ዳታ ማግኘት አትችልም። ሪሰርች ብትሰራም መዞር ነው ያለብህ። ስትዞር ደግሞ ሁሉንም ማካተት አትችልም ባለው አቅም ማለት ነው። ሶ የዳታ እጥረት አለ። ሶ ምንድነው ያደረግነው እኛ በቃ ባለን ትንሽ በተገኘው ዳታ ማርኬቱ ጋር ገብተን ወይ ደግሞ ሰርቪሱ ላይ ገብተን ሌትስ አንደርስታንድ ኢት፣ በቃ እዛ ገብተን እንትን እናድርገው። ስንገባ በጣም ብዙ ነገር ነው የሚያጋጥመህ። አንዳንዴ የአስተማሪው የቴክኖሎጂ እውቀት በጣም እንትን ያደርጋል፣ አሜዝ ያደርጋል፣ ይወርዳል በጣም። ምክንያቱም ወይም አስተማሪው ፔዳጎጂ ብቻ ይማርና ሌላው ታስበበት ለፊውቸር ቴክኖሎጂ ላይ አዳፕት አያደርግም። እሱንም ማስተማር ይጠይቃል። ሶ እኛ ስንነሳውን አዳፕቲቭ ለርኒንግ ብለን ነው ኤአይን ፎከስ አድርገን ፐርሰናላይዝ ለርኒንግ ፕሮቫይድ ለማድረግ ነው የተነሳ ነው። ሶ ለሱ ፕሮቫይድ ለማድረግ ብዙ ቻለንጆች ገጠሙን መሀል ላይ ማለት ነው። አንደኛው የኢንፍራስትራክቸር ነው። ሌላው ግን እዛ ያለው ሊያግዝ የሚችለው ኮሚኒቲው፣ መምህሩ፣ ትምህርት ቤቱ ራሱ ትንሽ ከቴክኖሎጂ ራቅ ያለ ነው። እሱን ማስተማር ቅድሚያ ያስፈልጋል ማለት ነው። ከዛ ወርደ ደግሞ ራሳቸው አውቶሜት አላረጉ ይቅርና አዳፕቲቭ ለርኒንግ ፕሮቫይድ ልታደረግላቸው ትራዲሽናል ወይ ነው ኤቭሪ ቢዝነስ ኢንተርናል ቢዝነሳቸው ማኔጅ የሚያደርጉበት ሪዝን ማለት። ይህንን ዳታ ቢኖር ቀድመን አውቀን ብዙ ኢንቨስት ሳታረግ እሱን መጀመሪያ ሶልቭ ማድረግ፣ ፒቮት አድርገን ወደ ኋላ ተመልሰን ሌስ አውቶሜት እናድርጋቸው ብለን ወደ ስኩል ማናጅመንት ገባን። አሁን ወደ 300 አካባቢ ትምህርት ቤቶች ፕሮቫይድ አድርገንላቸዋል። ኢቭን ፋይናንሻል ማኔጅ ያደርጋሉ፣ አቴንዳንሳቸው ምናምን ማለት ነው። ስቲል ግን በጣም ታይማችን እየወሰደ ያለው አስተማሪውን ማስተማር፣ እንዴት ቴክኖሎጂ እንደሚጠቀም፣ እንዴት ሲስተም አዳፕት እንደሚያደርግ ማለት ነው። ሶ እነዚህ ዳታ መኖር አንድ ቴክኖሎጂ ካምፓኒ ፕሮቫይድ ለማድረግ ፕሮብለምን አንደርስታንድ አድርጎ ሶልቭ የሚያደርገው ነገርም ፎከስ አድርጎ መስራት ይችላል ማለት ነው። ስለዚህ የዳታ ጥቅሙ ይህን ያክል ነው ማለት ነው ለቴክኖሎጂ ካምፓኒዎች። ስለዚህ ስራም ራሱ ሲጀመሩ በተለይ ቴክኖሎጂ ካምፓኒዎቹ ራሱ ኤርቴኩን ራሱ ትምህርት ስርዓት ውስጥ እናስገባ ብለው የሚነሱ ካምፓኒዎችም እጅ ላይ በደንብ የተደራጀ ዴታ ባለመኖሩ የተነሳ በአሰምሽን ነው የሚነሱት። በሊሆን ይችላል ሲባል ድጋሚ ወደኋላ ነው የሚመለሰን አይደል? ቤቴሌም እዚህ ላይ የሚጨምር የለን ነገር ካለ? ሁለቱም በደንብ ጥሩ ሀሳብ አንስተዋል። እንደ የመምህር ኮፍዬ ላንሳና እንደ ቴክኖሎጂ ባለሙያም ሁዬ ልንገራችሁ እና ቴክኖሎጂ ላይ ሁላችንም የቴክኖሎጂ እውቀት አለን እንላለን፣ ስልክ እንጠቀምናለን እንላለን እና ኤርቴክ ሶሉሽን እና ኢለርኒንግ ፕላትፎርም መጠቀም መቻልና ሌላ ቴክኖሎጂ መጠቀም መቻል ሁለት የተለያዩ ነገሮች ናቸው እና እኔ ለምን ቴክኖሎጂ ስለየው አልኩኝ፣ እኔ ለምን ኢለርኒንግ ፕላትፎርም መጠቀም እንዴት ትሬኒንግ ወስዳለሁ አልልም። ምክንያቱም እሱ ራሱን የቻለ እውቀት ይፈልጋል። ሁሉም መምህር ይሄ ከቴክኖሎጂ በጣም የራቀውን ጭምር ቅርብ ያለ ነው፣ ለቴክኖሎጂ ቅርብ ያለ ነው ሁላ ኢንቴንሲቭ የሆነ ትሬኒንግ እንፈልጋለን። እሱን ላንሳው ብዬ ነው። ወደ ዳታ ስንሄድ የተለያየ አይነት ዳታ አለ። እዚህ ሀገር እንቁ ብሎታል። ትልቁ ችግር ዳታ ኖሮ ዳታችንን እንዴት አድርገን ኤክስፕሎይት እናደርግ የሚለው እውቀት የለንም። አንዳንድ ዳታዎች አሉ በጣም ሴንሲቲቭ ሴኪዩርድ የሆኑ ዳታዎች፣ ይሄ ፐርሰናል ዳታ የምንላቸው። አንዳንድ ደግሞ ኦፕንሊ ሼር መደረግ የሚችሉ ዳታዎች አሉ። በእነሱ መካከል ልዩነት መኖሩን እውቀት ስለሌለን ሁሉንም ጠቅልለን እንይዛቸዋለን። እንዴት እናስቀምጣለን የሚለውን ፕሮፐር ማስቀመጥም እሱም ችግር አለ። ሁሉም ይሄ ሰፋ ያለ ችግር ነው ያለው። ዳታው አለ፣ ዳታውን እንዴት አድርገን እናስቀምጠው ኢሹ አለ። ዳታውን እንዴት አድርገን ሼር እናደርገው ኢሹ አለ። ኮንሰንት የሚፈልጉ ዳታዎች አሉ። ስለ ተማሪ ዳታ ስናወራ
የተማሪ ፐርሰናል ዳታ አለ፣ የመምህር ፐርሰናል ዳታ አለ፣ አካደሚክ ሪሌትድ የሆኑ ዳታዎች አሉ። እነሱ ዳታዎች የተማሪንና የወላጅን ኮንሰንት ይፈልጋሉ ሼር ለማድረግ። ሶ አፕሮፕሪየት የሆነ ኮንሰንት ከተማሪና ከመምህር ወስደው ሼር የማድረግ ሪስፖንሲቢሊቲ ደግሞ ያላቸው ትምህርት ቤቶች ናቸው፣ ትምህርትና ትምህርት ቢሮዎች። ኮንሰንት የማይፈልጉ ደግሞ ዳታዎች አሉ። ስለ አንድ ምን ያህል መምህር አለ እዛ ግቢ ውስጥ፣ ምን ያህል መምህር ኤዱኬሽን ቴክኖሎጂ ባክግራውንድ አለው፣ ትምህርት ቤቱ የት ይገኛል፣ ላቲቲዩድ ሎንግቲዩድ፣ እኔም ደሴም አይነት ሪሰርች እየሰራ ነው ኮኔክቲቪቲ አናሊሲስ ለማድረግ ነው። ትልቁ ኢሹዋችን እሱ ነው። ምን ያህል ትምህርት ቤት አለ፣ ትምህርት ቤቶቹ የቱ ጋ ናቸው ያሉት፣ ትምህርት ቤቶቹ ኮኔክቲቪቲ አላቸው የላቸውም፣ ካላቸውስ ምን ያህል ባንድዊድዝ ሪኳየርመንት ኖሯቸው ነው ወደዛ የገቡት፣ የመሳሰሉት ነገሮች። እነሱን ዳታዎች ማግኘት በጣም አስቸጋሪ ነው። እሱ ኢሹ አለ። እንዴት አድርገን ሴኪዩርድ እናርገው? ይሄ ሴኪዩሪቲ የሚፈልጉ ዳታዎችን እንዴት አድርገን ስቶርድ እናርጋቸው? ሎካላይዝድ የሆነ ዳታቤዝ ሲስተም ቅድም ብሎታል ሚኪ፣ ኤዱኬሽናል ማኔጅመንት ሲስተም ቢኖርም እሱን ኤዱኬሽናል ማኔጅመንት ሲስተም ከሃንድ ሬትን የሆነ ከትራዲሽናል የሆነ ወደ ሲስተም ስናበቃው ስቶር የምናደርግበት የሆነ ሲስተም ሰርቨር ያስፈልገናል። እሱ ይሻላል ወይስ ክላውድ ቤዝድ የሆነ ሶሉሽን ይሻላል? ሶ ዳት ሴንትራላይዝድ ኢዝሊ አክሰስ እንዲደረግ ማኔጅድ እንዲደረግ እሱን የመሳሰሉትን ኮንሰልት የሚያደርግ ኢንቲቲ የለም። እውቀትም ትንሽ ጋፕ ይኖራል። ዳታችንን እንዴት ይጠቀም፣ እሱ ደግሞ ትልቅ ኢምፓክት ይፈጥራል። በነገራችን ላይ በተለይ አዳፕቲቭ የሆነ ለርኒንግ ሶሉሽን ላይ ዳታ ይፈልጋል። ብቁ የሆነ ዳታ ከሌለው የምናወጣውም ሶሉሽን ባያዝድ ነው ቱ ሰርተን ኤክስተንት። ለሆነ ኮሚኒቲ፣ ለሆነ ላንጉዌጅ፣ ለሆነ ዲጂታል ኖሌጅ ላለው ብቁ ለሆነ ግሩፕ ሞር ባያዝድ ይሆናል። ተደራሽነቱን ይገድበዋል። እሱ ራሱ ትልቅ ተግዳሮት ነው ብዬ አስባለሁ። ስለዚህ አሁን ቴክኖሎጂ ላይም ያለን ክፍተት በየመሀሉ መምህራን ጋር ተማሪዎች ጋር አንዳንዴ ደግሞ ተማሪዎች ቀድመው የሄዱ ይመስለኛል ከመምህራኑ ትንሽ ላግ የማድረግ ነገር አለና እዛ ጋር ንቃተ ህሊና ከመፍጠር ጋርም ተያይዘው እነሱ ክፍተቶች በራሳቸው ዴታዎቻችንን በስነስርዓት በተደራጀ መንገድ እንድንጠቀማቸው ወይም እንድንሰበስባቸው ሌታለውን መጠቀሙንና ኢቨን እንዲኖሩ ዳታዎቹ ራሱ የትልቅ ተግዳሮት ፈጥሯል ብዬ አስባለሁ። እንግዲህ እናንተም ከነገራችሁኝ አንጻር በዛ መንገድ እና መፍትሄ ማምጣት አለብን አይደለ? መፍትሄው አሁን ነው መምጣት ያለበት። ምክንያቱም ሁሌም ወደኋላ እየቀረን እየሄድን ነው መፍትሄዎችን ባዘገየናቸው ቁጥርና እነዚህ መፍትሄዎች በምን ልክ ነው ማምጣት የምንችለው? ባለድርሻ አካላት ምን አይነት ሚና ነው መጫወት የሚችሉት? እንደ መንግስት ደግሞ ብዙ ጊዜ ደጋግሞ የምለው ነገር አለ። በተለይ ታዳጊ ሀገራት ላይ ትልቅ ፓወር ያለው መንግስታት ላይ ነው ያለው፣ እነሱ እጅ ላይ ነው ያለው እና መንግስት እንደ መንግስትም ምን አይነት ሚና ነው የሚኖረው? ከፖሊሲዎችን ከማውጣት አንጻር፣ እንደዚህ አይነት ዴታዎች አቬላብል እንዲሆኑ ከማድረግ አንጻር ብዙ ትምህርት ቤቶችን የሚያስተዳድረው በቁጥርም ኢትዮጵያ ውስጥ የመንግስት ትምህርት ቤቶች ይበዛሉ። ብዙ ትምህርት ቤቶችን ነው የሚያስተዳድረው መንግስት ከመሆኑ አንጻር እነዚህ ነገሮች አቬላብል ከማድረግ አንጻር ምን አይነት ሚና ነው መጫወት ያለበት? ሌሎች ባለድርሻ አካላትስ ምን ሚና አላቸው የሚለውን ዶክተር ቤቴሌም ካንቺ ልጀምር። አመሰግናለሁ። ሁለት ነገሮች ላንሳ። አንደኛ ኦልሬዲ ህግ አለን ዳታ ፕሮቴክሽን ሎ እና ከዛ አንጻር ስፔሲፊካሊ ምን አይነት ዳታዎች መጠበቅ አለባቸው፣ ምን አይነት ዳታዎች ኮንሰንት ይፈልጋሉ፣ ምን አይነት ዳታዎች ደግሞ ኦፕንሊ ሼር መደረግ ይችላሉ የሚለውን እንዲቴል አለ። እሱን አያይዘው ማንኛውም ኦርጋናይዜሽን ከእሱ ጋር መሄድ ይችላል ብዬ አስባለሁ፣ ትምህርት ቤቶችንም ጨምሮ። ሌላው ደግሞ በመንግስት ደረጃ ዳታ ሼር ኦፕንሊ ዳታ ሼር የሚደረግበት ፍሬምወርክ ቢያዘጋጅ ብዬ አምናለሁ። በሪሰርች ኢንስቲትዩቶች ከአንድ ሪሰርች ኢንስቲትዩት የወጣ ዳታ ወደ ሌላ ሪሰርች ኢንስቲትዩት ኢዝሊ ሼር እንዲደረግ፣ ከአንድ ትምህርት ቤት የወጣ ሪፖርት ወደ ሌላ ትምህርት ቤት እንዲወጣ፣ ከአንድ ትምህርት ተቋም ከአንድ ትምህርት ወረዳ ላይ ያለ ትምህርት ቢሮ ከአንድ ትምህርት ቢሮ ሌላ ትምህርት ቢሮ ኦፕንሊ ሼር የሚደራረጉበት ፍሬምወርክ ቢኖር ደን ሴንትራላይዝድ የሆነው ኢንቲቲ ኢዝሊ ዳታዎችን ወደሚፈለገው መንገድ ማቀበል ይችላል ብዬ አስባለሁ። በዛ መንገድ መንግስት ቢረዳ። ሚኪስ ምን ትላለህ? ጥሩ። ከሁሉም ስቴክ ሆልደሮች ብዙ ነገር ይጠበቃል ብዬ ነው ማስበው። ከገቨርንመንት ስንጀምር ልክ እንደተባለው መጀመሪያ የፖሊሲ ጉዳይ ነው። ፖሊሲ መኖር አለበት። ብዙ ሀገር ላይ ኢቨን ኬንያ ብናያቸው ኤዱኬሽን ላይ አሁን በተለይ ቴክኖሎጂ ሲስተም ላይ ሲመጡ ፖሊሲ ያላቸው፣ በፖሊሲ መሰረት ነው ቴክኖሎጂ ካምፓኒዎችም ወደዛ የሚገቡት ማለት ነው። ከዛ ቀጥለን ልክ እንደተባሉ
አሁን ኢትዮጵያ ውስጥ ብዙ የኢቴክ ላይ ፎከስ አድርገው የሚሰሩ ካምፓኒዎች እየወጡ ነው። በጣም ብዙ ናቸው በቁጥር እንትን ለማድረግ ማለት ነው። እነዚህ ግን ቅድም ሴንትራላይዝድ የሆነ ዳታ ቢኖራቸው ማለት ምን ላይ ፎከስ አድርገው መስራት፣ ምክንያቱም የፋይናንሻል ሊሚቴሽን ስላላቸው ፎከስ አድርገው የሆነ ታርጌት ላይ መስራት አለባቸው። የዘር ሊትሬሲ ላይ ሊሆን ይችላል፣ ማትማቲክስ ላይ ሊሆን ይችላል፣ ወይ ጌሞች ዲቨሎፕ የሚያደርጓቸው ጌሞች ላይ። ይህንን አውቀው ለመስራት ግን ዳታ ያስፈልጋል ማለት ነው። ሴንትራላይዝ ቅድም እንደተባለው እያንዳንዱ ኢንስቲትዩሽን ላይ ሴንትራላይዝድ የሆነ ዳታ ያስፈልገዋል። አንድ ትምህርት ቤት ከአንድ ትምህርት ቤት ኤክስፔሪንስ ሼር መደረግ አለበት። ኢቭን አንዳንድ ጊዜ ምን ያጋጥመናል፣ አሁን ስኩል ማናጅመንት ሲስተም ፕሮቫይድ ስናደርግላቸው አንድ ትምህርት ቤት በጣም በዲስፕሊን ምናምን የወጣ ተማሪ ሌላ ትምህርት ቤት ይገባል። ስለዚህ እንትን ያደርጉታል ትምህርት ቤቶቹ ራሱ። ሴንትራላይዝድ የሆነ ሲስተም ቢኖረን እኮ እንትን እናደርጋለን፣ ምን አይነት ተማሪ እንዴት አድርግ ላለማስገባት ሳይሆን አትሊስት አንደርስታንድ አድርገው እንዴት አፕሮች ማድረግ እንዳለባቸው ያውቃሉ ልጁ ማለት ነው። ወይ ደግሞ እነሱ ቢልድ ያደርጓቸው ተማሪዎች ሌላ ተማሪ ስለሚመጣባቸው እንዴት ከነሱ ጋር እንትን ማድረግ እንዳለባቸው አንደርስታንድ አድርገው ይቆያሉ ማለት ነው። ብዙ ጥያቄ ይቀርባል ከትምህርት ቤቶቹ ራሱ ማለት ነው። እንደዚህ ሴንትራላይዝ አድርጎ ብዙ ላይክ ስፖርት ላይ አሁን እኮ እንትን አለ የሆነ ጌም ይጫወታሉ ምናምን ማለት ነው። የዳታም የኤዱኬሽንም ሼር የሚያደርጉበት ነገር ቢሟላ ጥሩ ነው። ሌላው ዲቫይሶች፣ እነዚህ በተለይ በኢንፍራስትራክቸር አሁን ከደብተር ወጥተን ወደ ዲቫይስ መግባታችን አይቀርም። ታብሌት ነው፣ ታብሌት ላይ ፎከስ እናደርጋለን ብዬ አስባለሁ ኢን ዘ ፊውቸር። እነዚህ ላይም ሜቢ ማኒፋክቸሮች ሊሆን ይችላሉ፣ ኢንቨስተሮች ሊሆኑ ይችላሉ። እዚህ ላይ ኢንቨስት የሚያደርጉበት መንገድ እነዚህ ሩራል ፕሌሶች ወይ ደግሞ እነዚህ ኤሌክትሪሲቲ ኢንተርኔት በጣም የሚርቅባቸው ደግሞ በሶላር የሚሰሩ የሚችሉ ዲቫይሶች ፕሮቫይድ የሚደረግበት። አሁን እንደ ባንኮች፣ ቴሌኮሞች አሁን ኤጀንት እያሉ ጀምረውታል። ዲቫይስ የማይጠቀም እንዴት ብር ትራንስፈር ማድረግ እንደሚችል ማለት ሴም ቲንግ ለኤዱኬሽንም ሀቦች እየተዘጋጁ ልክ እንደ ኤጀንት አንድ ተማሪ መጥቶ እንዴት እንደሚማር፣ ኮሚኒቲው እንዴት ወደ ቴክኖሎጂ እንዲገባ አስተማሪው። ምክንያቱም ፓረንት ካልተማረ ከኬጂ እስከ 8ኛ ክፍል ያሉት በፓረንት ነው እንትን የሚታገዙት ሁሉም ኤቭሪቲንግ። ወላጅም ማወቅ ስላለበት ኮሚኒቲ ላይ እነዚህ ኢንፍራስትራክቸሮች ቢልድ መደረግ አለባቸው። ኤንጂኦ አሁን ኢቨንቶች አሁን በጣም ትልልቅ እንደ ልክ ለከተማ ልማት ምናምን ካምፔን እንደሚደረገው ኤዱኬሽንም ላይም በጣም ትልቅ ካምፔን ያስፈልጋል። ሁሉም እዛ ፎከስ አድርጎ ኢንቨስት አድርጎ ወይ ደግሞ ፈንድም እንዲገኝ ማለት ነው። ሁሉም ስቴክ ኤንጂኦም ሊሆን ይችላል፣ ኢንፍራስትራክቸር ፕሮቫይደሮች። አሁን ለምሳሌ ቴክ ካምፓኒዎች ፕሮቫይድ አድርጎ ሶሉሽኑ ከስተም ወይ ደግሞ ዩዘሩ ተማሪው መጠቀም የማይችል ከሆነ ለምሳሌ ቅድም ክላውድ ቤዝድ ብላለች። ክላውድ ቤዝድ አድርጋለት ኢንተርኔት መጠቀም አለበት። ልክ ሌላ አፕሊኬሽን የምንጠቀምበት ያክል ለኤዱኬሽኑ ኮስቲ የምናደርገው ከሆነ ለዳታው ፋይናንሻሊ አሁንም ሊሚትድ እያደረግነው ነው። ልክ ትምህርት ቤት ከፍለን እንደሚጠቀመው አሁንም ዳታ ፋይናንሻል ሊሚት ያደርገዋል፣ እኩል ተደራሽነት አይኖረውም። ስለዚህ እነዚህ ቴሌኮም ኢንፍራስትራክቸሮቹ እንትን ማድረግ አለባቸው ለኤዱኬሽን ልክ የተለየ አይነት ፍሪ ቢያደርጉት ብዙ ተጠቃሚ ይሆናል ብዬ አስባለሁ። ግን ትንሽ እሱ ላይም እንትን መደረግ አለበት ማለት ነው፣ ዳታ ኮስት የምናደርግበት መንገዶች። ስለዚህ እንደዚህ የሁሉም እንትን አለው ማለት ነው፣ ሼር የሆነ ኢንቨስት ማድረግ አለባቸው ብዬ አስባለሁ። ስለዚህ ባለድርሻ አካላት አንድ ላይ መምጣታቸው ግድ ይለናል ማለት ነው። እንቁ ሀሳብህን እስቲ። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ተመልሰናል አድማጮቻችን፣ እየተከታተላችሁ ያላችሁት ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። ቅድም እንግዲህ አቶ ሚካኤል ሀሳብ ሰጥቶን ነበረ ያቆም ነው። በተለይም ባለድርሻ አካላት የሚኖራቸውን ሚና እያወራን ነበረ የነበረውና እንቁ አንተ ሀሳብ ልሰጠን ነበር። ኦኬ ቴንክ ዩ። ጥሩ ሀሳቦች እየተነሱ ነው። እንግዲህ የዶክተርንም ሀሳብ የሚኪንም ሀሳብ እጋራለሁ። እኔ ስፔሲፊካሊ 2 ነገሮች ላይ ልናገር። የመጀመሪያው
ከፖሊሲ አንጻር አገራችን ላይ ጥሩ ነገሮች አሉ። አሁን ፋይዳን እንመልከት። ፋይዳ ኦል አባውት ዳታ ኤጁኬሽናል ላይሆን ይችላል፣ ግን አዘ ኤንድ ኦፍ ዘ ዴይ ኢትዮጵያ ውስጥ የምንኖር ዜጎች መረጃችን ፋይዳ ላይ ሬጅስተርድ እየሆነ ነው እና ትምህርት ሲስተሙም ያንን ሃርነስ መያዝ መቻል አለበት ብዬ አምናለሁ። አሁን እንደምታውቁት ሶሳይቲው የቴክኖሎጂ ሶሳይቲ ነው፣ የኢንፎርሜሽንና ኖሌጅ ሶሳይቲ ነው። ከቴክኖሎጂ ጋር የሚኖር ሰው ነው ያለው። ተማሪው ምኑም ብንለው ማለት ነው። ቅድም ተማሪው አስተማሪውን በልጦታል የሚል ሀሳብ ተነስቶ ነበር ማለት ነው እና አስተማሪዎች፣ የመጀመሪያው ሀሳቤ አስተማሪዎች ይህንን ማወቅ መቻል አለባቸው። ቴክኖሎጂ ውስጥ ኢንፊውዝድ የሆነን ሶሳይቲ በድሮ አይነት መንገድ በቾክ ኤንድ ቶክ ማስተማር አያስፈልግም። ይህንን አውቀን መቀበል መቻል አለብን። በለርኒንግ ቲዮሪዎች የሚባሉ አሉ። ለምሳሌ ቢሄቨሪዝም፣ ኮግኒቲቪዝም ምናምን። አሁን የደረስንበት ኮኔክቲቪዝም ነው የሚባለው። እኔ ሁሉን ነገር አውቃለሁ ከኔ ተማር ሳይሆን እኔ እንዴት ኖሌጅን አክሰስ አረጋለሁ የሚለውን ማሳየት ነው ያለብኝ አስተማሪ። በተጨማሪም ቴክኖሎጂ ለመምህራን በጣም ጠቃሚ ነው። መምህራኖች ዳታ ለምሳሌ ወደ ታች ስናወርደው ስለ ዳታ በገቨርንመንት ሌቭል ላይ፣ በትምህርት ቤት በተለያዩ ስቴክሆልደሮች ሌቭል ላይ አንስተናል። ግን እንደ ግለሰብ እንደ አንድ አስተማሪ ስንቶቹ ተማሪዎች በአንድ ጥያቄ ላይ ወድቀዋል? ስንቶቹ ተማሪዎች የሆነ ፓርት ኦፍ ኮንቴንት ላይ ጠንካራ ናቸው? የቱን ሪቫይዝ ላርግላቸው? ምን አይነት ሰፖርት ልስጣቸው? ዳታ በቂ ዳታ ካለ እዚህ ላይ ሁሉ ያግዘዋል ማለት ነው እና ቴክኖሎጂ መግፋት የለብንም፣ እንደውም መቀበል መቻል አለብን። ያ ነው። ሌላኛው የትምህርት አይሲቲ ፖሊሲ አለ። እንደገና ዲጂታላይዜሽን ይሄ ዲጂታል 2025 ኢትዮጵያ የሚል ፖሊሲ አለ። ጠቅላይ ሚኒስተሩ አክሴፕት አድርጎት እያወረደው ያሉት። ግን አንዳንድ ቦታ ላይ ትላንትና የትምህርት ሚኒስተር ምን ሲል ሰማው ሬዲዮ ቲቪ ላይ ተማሪዎች ስልካቸውን ትምህርት ቤት ማምጣት የለባቸውም። ይሄ ለእኔ ትክክል አይደለም። ለምንድን ነው ትክክል ማይሆነው? ብሪንግ ዩር ኦን ዲቫይስ የሚል ፖሊሲ አለ። ተማሪዎችን አስተምረን ቴክኖሎጂን ተጠቅመው የትምህርት ውጤትን ማሻሻል አለባቸው እንጂ እንዳያመጡ ከተባለማ ወደኋላ እንመለስ ማለት ነው። አሁን ሶሳይቲው በቴክኖሎጂ ኢንፊውዝድ ሆኗል። ትራንስፖርቴሽኑን እንየው፣ ሜዲካል ሴክተሩን፣ ቢዝነስ ሴክተር፣ ኤቭሪቲንግ ኤልስ። እኛ ለነዚህ ሴክተሮች የተማረ የሰው ኃይል እናቀርባለን እንደ መምህር፣ እንደ ትምህርት ቤት። ነገር ግን ቴክኖሎጂን አንፈልግህ የምንለው ከሆነ ለማን ነው የምናቀርበው የተማረ የሰው ኃይል? ይህንን ነገር በደንብ ማየት መረዳት፣ ችግሮች ካሉ ለነዛ ችግሮች ደግሞ ሶሉሽን ማቅረብ ይሻላል እንጂ አይ ቴክኖሎጂማ ቅድም ዶክተር እንዳለችው ችግር ሊያመጣ ይችላል። ፐርሰናል ዳታ ሼር ሊደረግብን ይችላል። ለነዛ ካውንተር የሆኑ ፖሊሲዎችን፣ መንገዶችን አስቀምጠን ተማሪዎች፣ አስተማሪዎች በደንብ መጠቀም መቻል አለባቸው። አክሰስ ያስፈልጋል። ዜሮ ሬት መሆን መቻል አለበት። ይህንን ካደረግን በእርግጥ የትምህርት ውጤትን ማሻሻል እንችላለን ብዬ አምናለሁ። ስለዚህ አንድም የተነሳው ነጥብ መምህራኖች ቴክኖሎጂ እየመጣ ያለው ሊያግዛቸው እንደሆነ ማመንና መቀበል መቻል አለባቸው። ምክንያቱም ብዙ ጊዜ ከስራ ውጭ ልሆን ነው የሚሉ ስጋቶችን መምህራኖች ጋር ስለምናይ ማለት ነው። ሌላኛው ቴክኖሎጂን እንዴት ይጠቀሙበት ልጆቻችን፣ የመማር ማስተማር ሂደቱን እንዴት አይረብሸው፣ የሚመጡ ዲቫይሶች እንዴት አይረብሹት፣ በምን ልክ ይጠቀሙበት የሚለው ላይ ነው እንጂ ማተኮር ያለብን። እየወጡ ያሉ ፖሊሲዎች ቴክኖሎጂን ትምህርት ስርዓት ውስጥ እናስገባ የሚለውን የሚደግፉ መሆን አለባቸው። ምክንያቱም እየወጡ ያሉ ነገሮች፣ ዜናዎች ሲወጡ፣ መከልከሎች ሲወጡ፣ መፍቀዶች ሲወጡ እነዚህ ነገሮችን ታሳቢ እያደረጉ ነው መሆን ያለበት የሚለውን ነው ማለት ነው። ሌላኛው በደንብ በስፋት እናየዋለን ብዬ የማስበው መሰረተ ልማት ነው። በተደጋጋሚ አሁን የምናደርገው ኮንቨርሴሽኖች ውስጥ በአንድም በሌላም መንገድ የመሰረተ ልማት አለመኖር፣ መሰረተ ልማቶች ውድ መሆን፣ የተወሰኑ ቦታዎች ላይ ብቻ መሆናቸው፣ ኢቨን የዲጂታል ክፍፍሉን ከማስፋት አንጻርም እየፈጠሩ ያሉትን ነገሮች እያነሳን ነው ያለ ነው እና መንግስት፣ ዓለም አቀፍ ዶነሮችም ሊሆኑ ይችላሉ፣ ተቋማትም ሊሆኑ ይችላሉ፣ ቴክኖሎጂ ላይ መሰረት ያደረጉ ተቋማት የትምህርት ስርዓቱን እንዴት ያስቀድሙ የሚለውንም ልናይ ይገባል ብዬ አስባለሁ። ምክንያቱም አሁን ቅድም አቶ ሚካኤል እየገለጸልን የነበረው ነገር ነበረ። በተለይ በፋይናንሻል ሴክተሮች ላይ በጣም አቬለብል ሆኗል፣ ብዙ ሰዎች እንዲጠቀሙ እድል የፈጠረ ነገር ሆኗል። አስቻይ የሆኑ እንትኖችም ተፈጥረዋል፣ የተመቻቹ ሁኔታዎችም ተፈጥረዋል። እነዚህ ነገሮች ወደ ትምህርቱ እንዴት እናምጣው?
ትምህርቱን እንዴት እናስቀድም መቅደም አለበት ብዬ ስለማስብ ብዙ ማህበረሰብ ያለው ትምህርት ቤት ላይ ነው፣ ነገን የሚረከብ ማህበረሰብ ያለው ትምህርት ቤት ላይ ነው እና ሁላችንም የትምህርት ቤታችን ውጤቶች ነን አይደለ? ከዛ በኋላ ነው እየመጣ ስራ ቦታችን ማህበረሰባችን የሚቀርጸንና እንዴት ትምህርት ስርዓቱ ላይ እናምጣው፣ እንዴት እሱን እናስቀድመው የሚለውን ከዛ በኋላ ትክክለኛ ውጤቶችን እንዴት መገምገም እንችላለን የሚለውንም አንድ ላይ አያይዘን ካለን ሰዓት አንጻር ሁለቱን አያይዘን እየመለስን እንድንሄድ ብዬ ነው እና ይህን ነገር ስራ ላይ እናውለዋለን። ውጤታማነቱ ግን ምን አይነት ነው የሚለውን መገምገም እየቻልን ነው ወይ፣ ውጤታማ እየሆነ ነው ወይ የሚለውን በምልክ መገምገም እንችላለን የሚለውን ሚካኤል ካንተ ልጀምርና ሁለቱን አንድ ላይ አያይዝልን። እሺ ቴንክ ዩ በጣም ያው ከኢንፍራስትራክቸሩ ስንጀምር ያው መጀመሪያው አፎርዳብል የሆነ የኤሌክትሪሲቲ እና ኢንተርኔት ዝርጋታ መኖር አለበት ለኤዱኬሽኑ ማለት ነው። አሁን ትምህርት ቤቶች ራሱ ኢናፍ እንትን የላቸውም፣ ኢንፍራስትራክቸር የላቸውም፣ የኔትወርክ ዝርጋታ የላቸውም። አሁን በእነሱ መጀመር ይቻል ነበር። አሁን ኢንዲቪዱዋሊ አልደርስም ካልክን እንኳን በትምህርት ቤቶች ኢናፍ የሆነ የኢንተርኔት እንትን ዘርግተ ሰርቨሮችም እንትን ክላውድሊ ፕሮቫይድ እንዲደረጉ በየክላሱ ዲቫይስ ተደርጎላቸው ወይ ደግሞ ላይብረሪ ዲጂታል ላይብረሪ የሚባለው ተዘርግቶ መስራት ይችላሉ ማለት ነው። ሶ ኢንፍራስትራክቸሩ እነዚህ ኢትዮ ቴሌኮም፣ ሳፋሪ የምንላቸው እኛ ሀገር ውስጥ ያሉት እነሱ ላይ በደንብ መስራት አለባቸው። በተለይ ኤዱኬሽን ላይ በየገጠሩ እንትን ማድረግ አለበት። ይህንን እስኪደረግ ደግሞ ዝም ብለን መቆየት የለብንም ማለት ነው። ኤቴክ ካምፓኒዎች ምን ማድረግ ይችላሉ? አሁን ፕሪሎድድ ዲቫይሶች ወደ ተማሪ እንዲደርስ መደረግ ይቻላል። ኢቨን አዳፕቲቭ፣ አሁን አዳፕቲቭ የምንለው ኢንተራክቲቭ የሆኑ አንድ ጊዜ ተጭነው ዲቫይስ ላይ የሚቀመጡ ፕሮቫይድ ማድረግ ይቻላል ማለት ነው። እሱም ፋይናንሻሊ ቢገድበን ዩኤስቢ ድራይቭም ፕሮቫይድ መደረግ ይቻላል ማለት ነው። ዋናው ግን ያው ቀስ እሱ ወደ እንትን ስቴፓችን የሚወስደን ነው። ዋናው ግን ኢንተርኔት ከክላውድ ዳይሬክትሊ አክሰስ እንዲያደርጉ ፍጥነታቸው እነሱ በማይገድባቸው መጠን እንዲራመዱ ኢንተርኔቱ አቬላብል መሆን አለበት፣ ኢንፍራስትራክቸሩ ማለት ነው። ሴም ኤሌክትሪሲቲው ማለት ነው። ሌላው እነዚህ ኤቴክ ካምፓኒዎች ደግሞ እነዚህ ሶሉሽኖች ተደራሽ በሚሆንበት መንገድ እነዚህ ኢንፍራስትራክቸር ያልናቸው ነገሮች ገድቧቸው ዝም ማለት የለባቸውም ብዬ አስባለሁ። ኢቨን ፕሪንትድ የሆኑ ፔፐሮችን ፕሮቫይድ ማድረግ ይቻላል። አሁን አንዳንድ እንቅስቃሴ ያለው በትንሽ ዲቫይስ የሚሸጡ በካርድ የሚያስተምሩ ኤቴኮች አሉ። ስለዚህ ባለው ኤቴክ ካምፓኒዎችም እነዚህ ፕሮቫይድ ማድረግ ይቻላል ብዬ አስባለሁ ማለት ነው። ስለዚህ ትልቁ ያስፈልገናል። ትልቁ ጋር እስክንደርስ ደግሞ ባለው መንገድ መሄድ እንችላለን። ውጤታማነቱን እንዴት እንገምግም የሚለውንም አንድ ላይ ጨምረህ እስቲ እንቆም እንትለናል። ኦኬ ያ ሚኪ ጥሩ ሀሳቦችን አንስቷል። እንግዲህ ካለን እንጀምር የሚለው ትልቅ ነገር ነው። ለምሳሌ ኢትዮጵያ ሃይስኩሎች ላይ ከዚህ በፊት ፕላዝማ ቲቪ የሚባል ፕሮግራም ነበርና በየትምህርት ቤቱ ቲቪዎች አሉ። አሁን ቲቪዎቹን ሄደን ስናይ በጣም የሚያሳዝነኝ አብዛኞቹ ተሰባብረዋል፣ በራቸው ምናምን ተነቃቅለዋል እና ትንሽ የኤሌክትሪክ ፕላጊን ማስገባት አቅቶን እነዛን ቲቪዎች ትምህርት ሚኒስቴር እንደዚህ አልሰጠንም፣ የሆነ አካል እንደዛ ይባላል። ሶ ባለን ብንጀምር የሌለን ደግሞ ይመጣል። ስለዚህ አይ ቲንክ ያለንን መቁጠር ቅድም እንደተባለው ባለን መጀመር፣ ቴክኖሎጂ ስንል ደግሞ ትልቁን ማየት ብቻ እንደሌለብን ሌላ ኢንፍራስትራክቸር ዋይዝ አሁን ጥሩ ነገሮች አሉ። ትምህርት ቤትን ታሳቢ አድርጉ። ሳፋሪኮምም ኢትዮ ቴሌኮምም በጣም በነፃ መስጠት ወይንም ክላውድ ሲስተምም ትምህርት ሚኒስቴርም ካላቸው ፕሮግራሞች ብዙ ኢትዮጵያ የያንግ ሀገር ናት። ከ30 ሚሊዮን አካባቢ ከዛም በላይ ተማሪዎች አሉ ኢትዮጵያ ውስጥ። ኦልሞስት 1/3 የኢትዮጵያ ሕዝብ ተማሪ ነው። ትልቅ ስቴክሆልደር ነው እንደ ሀገርም ስናይና በደንብ ኢንፍራስትራክቸር ሊኖር ይገባል የሚል ሀሳብ አለኝ። ከዛ ደግሞ አልፎ ኢንፍራስትራክቸሩ አንዳንድ ነገሮች ከተሟሉ በኋላ ቴክኖሎጂ ሊደርሺፕ ኢዝ ቬሪ ኢምፖርታንት አት ግራስሩት ሌቭል። ለምሳሌ ትምህርት ቤት ላይ አንዳንድ ቦታ ሄድና የዳይሬክተሩ ቢሮ ጥሩ ባንድዊድዝ ያለው ምናምን ኢንተርኔት አለው። ላይብረሪ ስንሄድ ዲጂታል ሀባቸው ውስጥ 20-30 ኮምፒውተር ያለበት ቦታ ስንሄድ ኢንተርኔት አይደርስም።
ለምን ሲባል ሪዝን የለም። ሶ ሊደሮቻችንም የትምህርት ሊደሮች ፕሊስ ይህንን ነገር አውቀው አስተማሪው እንዲጠቀም ተማሪው እንዲጠቀም ማድረግ መቻል አለባቸው ማለት ነው። ውጤቱ እንዴት ይታያል? ለርኒንግ አውትካም ላይ ነው። ኤድቴክ ላይ ስንመጣ ቴክኖሎጂን ተጠቅመን የተማሪን ውጤት ማሻሻል፣ ተማሪዎች ስኪል እንዲኖራቸው ኖሌጅ እንዲኖራቸው ከትምህርቱን ባሻገር ማለት ነው። ቅድም እንዳልኩት አሁን ያለነው ኖሌጅ እና ኢንፎርሜሽን ሶሳይቲ ላይ ነው። 21 ሴንቸሪ ስኪሎች ያስፈልጉናል እና ኤድቴክን ስንጠቀም በደንብ ተማሪዎች አስተማሪዎች ሲጠቀሙ የትምህርቱ ሲስተም ሲጠቀም የሚወጣው ተማሪ የሚያልፈው ተማሪ ቅድም አንቺ እንዳልሽው ለዚህ ሶሳይቲ የሚመጥን ስኪል ኖሌጅ አቲቲዩድ ይዞ ነው የሚወጣው ማለት ነው እና የተማሪም ውጤት በዛኑ ልክ ከ5.5% ካለፈ በዚህ ዘመን በሚቀጥለው ጊዜ 10 ይሆናል 20 ይሆናል። ይሄ ደግሞ በተለያዩ ሀገራቶች ላይ ታይቷል። ኬንያ ላይ ታይቷል። ቅድም እንደተባለው ሳውዝ አፍሪካን የሳውዝ ኢስት ኤዥያ ሀገሮችን ማየት ይቻላል እና ቴክኖሎጂ ሪሊ ለውጥ አምጥቷል። ስለዚህ ውጤቱ የምናየው ከተማሪ ውጤት አንጻር ነው ማለት ነው እና ይሄ ግን የተሰናሰለ የተያያዘ አሰራር ይፈልጋል። ከላይ ጀምሮ እስከ ታች ካለው ድረስ ቤተሰብም እዚህ ላይ ጥቅሙን አውቆ ተማሪውን መርዳት፣ ማገዝ፣ ችግሮች ሲኖሩ በጋራ መፍታት ያስፈልጋል ማለት ነው። ስለዚህ ቤተሰብም አንድ ኃላፊነት አለበት ማለት ነው። ቤት ውስጥ አጠቃላይ ሁለቱም ያሉትን እጋራለሁ። ግን አንድ ስቴፕ ወረድ ብናደርገውና አስገዳጅ ነገር ብናደርገው ብዬ አስባለሁ። ልክ አሁን ትምህርት ቤት አንድ ክፍል ይሄን ያህል ተማሪዎች ይኑሩት፣ ይሄን ያህል መምህራን በትምህርት ቤት ውስጥ ይኑር የሚል አይነት አስገዳጅ ሁኔታ እንዳለው አንድ ትምህርት ቤት ዲጂታል ሪሶርሶች፣ የኃይል ግብአት፣ ኢንተርኔት አቅርቦትና የኮሚኒቲ ኮምፒውተር ላብ አቅርቦት ይሄን ያህል ይኑረው ለዚህን ያህል ተማሪ የሚል ስታንዳርድ ቢወጣ እያንዳንዱ ትምህርት ቤት ያንን ለማሟላት ይሄዳል ብዬ አምናለሁ። በስታንዳርድ ደረጃ መውረድ አለበት ብዬ አምናለሁ። ሌላ ደግሞ አሁን ኮሚኒኬሽን አውቶሪቲ የኢንተርኔት እና የኮኔክቲቪቲ ተደራሽነትን ሀገሪቷ ውስጥ ከተማም ገጠርም አካባቢ ያለውን ተደራሽነት ማስኬድ ግዴታ ያለበት እሱ ነው። ኢንተርኔት ፕሮቫይደሮች ወይም ደግሞ ኔትወርክ ፕሮቫይደሮች ያንን ግዴታ አይተው እንዲሄዱ ማድረግ ይችላል። ለምሳሌ ላይሰንስ ሲሰጥ ከተማ ውስጥም ያለ ገጠር ውስጥም ያለ ሰርቪስ ፕሮቫይደር ይሄን ያህል ኢንተርኔት ይሄን ያህል ኮኔክቲቪቲ ለእንደዚህ አይነት ትምህርት ቤት ወይም ደግሞ ለእንደዚህ አይነት ትምህርት ቤት ወይም ደግሞ ኮሚኒቲ ተደራሽ ማድረግ አለበት አይነት ላይሰንሲንግ ሪኳየርመንት ሲኖረው ማለት ኢትዮ ቴሌኮም ላይ ብቻ አይወድቅም። የግል ኢንተርኔት ፕሮቫይደር ወይም ደግሞ ሰርቪስ ፕሮቫይደሮችም በዛ አይነት እንትን ውስጥ ላይሰንሲንግ ግዴታ ውስጥ ይወድቁና ለሁሉም ቦታ ተደራሽነት ይኖራል ብዬ አምናለሁ። ከዛ በተጨማሪ የመንግስት ግዴታ ስላልሆነ የሁሉም ግዴታ ስለሆነ ያንን ኢንፎርሜሽን መግለጽ የሚችል ፕላትፎርም መኖር መቻል አለበት። ይሄን ያህል ትምህርት ቤቶች አሉን፣ ከነኛ ያህል ትምህርት ቤቶች እነኛ ያህል ትምህርት ቤቶች ኢንተርኔት ኮኔክቲቪቲ አላቸው፣ ናሽናል ኢንፍራስትራክቸራችን እንደዚህን ይመስላል የሚል አይነት ኦፕን የሆነ ማፕ ሊኖረን ይገባል። ስኩል ኮኔክቲቪቲ ማፕ እንለዋለን። ለምሳሌ ኬንያ ውስጥ አለ። ከሊኩዊድ ቴክኖሎጂ ጋር አንድ ላይ ትምህርት ሚኒስቴር የኬንያ ትምህርት ሚኒስቴር ያዘጋጀው ትልቅ ማፕ አለ። ኬንያ ውስጥም ብቻ ሳይሆን ታንዛኒያ ውስጥም ኡጋንዳ ውስጥም እነሱ ማፖች አሉ። እኛ ሀገር የለም ያ ማፕ። ስለዛ አንድ ፈንደር መጥቶ የትኞቹን ትምህርት ቤቶች ኮኔክት ላድርግ ብሎ ሲል ጋፕ ይፈጠራል። ይሄንን መግለጽ የሚችል ኦፕን የሆነ ሪሶርስ ሊኖር ይገባል ብዬ አስባለሁ። በምን አድርገን ሜጀር እናድርገው ኢምፓክቱን ከሆነ ሜጀር ማድረግ የምንችልባቸው ኬፒአይዎች ሊኖሩ ይገባል። ምን ያህል ተማሪ አክሰስ አደረገው፣ አክሰስ ሳያደርገው በፊት ውጤቱ እንዴት ነበር፣ አክሰስ ካደረገስ በኋላ ውጤቱ ምን ያህል ነው የሚል ሜጀር የምናደርግበት ስፔሲፊክ የሆኑ ኬፒአይዎች ሊኖሩን ይገባሉ። ዋን ባይ ዋን አንድ ቴክ ሶሉሽን ከሌላ ኤድቴክ ሶሉሽን በምን ያህል ይለያል፣ ይሄንን አክሰስ ሲያደርግ ምን ያህል ኢምፕሩቭመንት አለው የሚለውን ነገር ስፔሲፊካሊ ወርደን ወደ ታች ካላየን በስተቀር ሶሉሽኑን ፕሮቫይድ ካደረግን በኋላ ስታክ እናደርጋለን። ጥቅም አለው ጥቅም የለውም የሚለውን ነገር አለው ኦፍኮርስ ይኖረዋል፣ ግን እንዴት የሚለውን ነገር ምን ያህል ተማሪ ያለፈ ናሽናል ኤግዛሙ ላይ የሆኑ ትምህርት ቤቶች ዲጂታል ሶሉሽን ስላላቸው ተማሪዎቻቸውን በዚህ መንገድ አግዘው ይሄን ያህል ተማሪ ፈተናን እንዲያልፍ አድርገዋል፣ ይሄን ያህል ተማሪ እንደዚህ አይነት እውቀት አቺቭ እንዲያደርግ አድርገዋል የሚል አይነት ስፔሲፊክ የሆነ ኬፒአይ ይኖረን ይገባል ማለት ነው።
መልካም ተጨማሪ ሰባለች በጣም አጠራርጌ ቀደም ትምህርት ቤቶቹ እንደ ስታንዳርድ ተሰጥቷቸው እነዚህ ኢንፍራስትራክቸር ማሟላት አለበት። ከኤክስፒሪያንስ ነው ብዙ ጊዜ እኛ ፕሮቫይድ ልናደርግላቸው ስናስብ የአክሰሰሪው ፔይመንት ለእነሱ እንትን ነው ሄዴክ ነው በጣም ሰው ብዙ ጊዜ እነሱ ምን ይፈልጋሉ እዚህ ጋር ብዙ ስቴክሆልደር አብሮ መስራት ይችላል ብዬ አስባለሁ። አንደኛው እነሱ እንደዚህ አይነት ዲቫይሶች ሲያስገቡ ፍሪ ታክስ ምናምን አይነት ቢመቻችላቸው ምክንያቱም አሁን እኛ ስኩል ማናጅመንቱን ፕሮቫይድ ስናደርግ ሄደን ትምህርት ቤቶቹ ስንጠይቃቸው አቁም የላቸውም እሱን ፐርቼዝ አድርገው ወይ ደግሞ እንደ ሰርቪስ ለመጠቀም ለመክፈል። ምክንያቱም እነሱም ይገደባሉ አንድ ተማሪን የሚያስከፍሉበት እንደ ብዙ ቢዝነስ ሰው ጋርም ያለው የፋይናንሻል አቅም እጥረት ስላለ ስለዚህ አንድም መንግስት ሊሄድበት የሚችለው መንገድ እሱ ይመስለኛል። ነገሮችን አቬለብል ማድረግ ታክስ ፍሪ መግባት ያለባቸው እንዲገቡ ማድረግ ቀላል ማድረግ ማለት ነው። በነገራችን ላይ ይሄ እንደ ምክክር እንደ መነሻ ሀሳብ ሆኖ እንዲነሳ ነው እንጂ ሰዓቱ በቂ እንዳልሆነ እናምናለን። በጣም ካለችን ሰዓት አንጻር የያዝናቸውን ሀሳቦች እዚህ ጋር ለማጠቃለል እንገደዳለን። አድማጮቻችን ከኛ ጋር ስለነበራችሁ በጣም ደስ ብሎናል። የዛሬ እንግዶቻችን አቶ ሚካኤል ካሳይ የሄኖን ኤርቴክ መስራችና ስራ አስፈጻሚ፣ ዶክተር ቤተልሔም ሰይፉ የአዲስ አበባ ዩኒቨርሲቲ ውስጥ መምህር ናቸው። አቶ እንቁ ፋሲልም እንደዚሁ የኤርቴክ አሰልጣኝና አማካሪ። እኔ ረዴት መሸሻ ፕሮግራሙን እያስተዋወቅኩ የመራው አብሬያቸው የቆየሁት ነኝ። በሚቀጥለው ወር ደግሞ ሌላ ርዕሰ ጉዳይና ሌሎች ባለድርሻ አካላት ለጉዳዩ ቅርብ የሆኑ ይዘን እንመጣለን። እንግዶቼ ስለነበራችሁ ቆይታ በጣም ነው የማመሰግነው። ፈጣሪ አብዝቶ ያክብርልኝ። አድማጮቻችን በሚቀጥለው ወር እንገናኛለን ማለት ነው። መልካሙን እየተመኘን እዚህ ጋር እንሰነባበት። ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም